ይስጥልን አድማጮቻችን እንደምን ሰምታችኋል አንቦ ገረገልገለ ለፈገገለ አንቦ ገረገል አትንኩኝ አትድረሱብኝ ከነካቹኝ ወደ ኋላ አልመለስም ያለው ከንዱ እንደ ሳት ወላፈን የሚያቃጥለው የአምቦ ተማሪ የአምቦ ህዝብ በወያኔ ላይ ከፍተኛ ድል ተጎናጸፈ አንቦ ገረገልገለ ለፈገገለ ድምጻዩ እውነት ነው ያለው አምቦ ጋፈ ገልገላ ለፍቱ ገረገላ ዛሬ አምቦ በህዝቦቿ ቁጥጥር ስር ውለዋለች አምቦ መውጫና መግቢያ ሁሉ በህዝቧ ተዘግቶ ሬሳው ወድቆ አምቦ በአምቦ ህዝብ ቁጥጥር ስር እንደዋለ ከዛው ያገኘውት የቄሮ ወጣት ይገልጽልናል መልካም ቆይታ አምቦ ገረገልገለ ለፈገገለ ተናስተልኝ እንደምን ዋልክ አምቦ ባውን ሰዓት በምን ላይ ትገኛለች የኦሮሞ ቄሮ ኦኬ አምቦ አሁን እንትን ትግል ከጀመረ 5 ቀን ነው አምስተኛ ቀኑ ላይ የባባሴ የሄደ ነው ሲጀመር በኦሮሞ ወጣቶችና በኦሮሞ ዩኒቨርሲቲ ተማሪዎች ነው ጀመሩት ባለፈው April 25 2014 እና በዛ ቀን ነው ጀመሩት የኦሮሞ ወጣቶችና የኦሮሞ አምቦ ዩኒቨርሲቲ ተማሪዎችና የኦሮሞ አምቦ ከተማ ነዋሪዎች ወጥቶ ሰላማዊ ሰልፍ ወጥቶ ድምፁን አሰምቶ መመልከቻም በሚመለከተው አካል አስገብቶ ነበር ያጥያቄ እስካሁን አልተመለሰም በተከታታይ ሰላማዊ ሰልፍ ከአንደኛ ደረጃ ትምህርት ቤትና ሁለተኛ ደረጃ ትምህርት ቤት እና መሰናዶ ትምህርት ቤቶች ጨምሮ ህዝቡ ከቀደም ሳይቀር ትናንትና ወደ 30,000 ተጋሽ ሰላማዊ ሰልፍ ወጥቶ መብቱን እየጠየቀ ነው ያለው ስለዚህ ባውን ሰዓት አንድ ማሰብ ከመንግስት አካልም ከማንም አንድ መልስ አላገኘውም ህዝቡ የሚጠይቀው ያለው እና ብዙ ጊዜ በደልና ግፍ ሰቆቃ ውስጥ ኖረናል 24 ዓመት ችግር ውስጥ ኖረናል ካሁን በኋላ ችግር ውስጥ መኖር አንፈልግም የዲሞክራሲ መብትና የሰብአዊ መብት ይጠበቅልን የኛ ሰዎች ጊዜ ወደ ጊዜ እስር ቤት እየተንገላተቱ ያሉ ከአሮጌ ሳይቀር ከህፃን እስከ 10 ዓመት እስከ 70-80 ዓመት ህዝብ ሳይቀር እስር ቤት ታፍኖ ያለ ስላለ እስር ቤት ያሉ የኦሮሞ ልጆች እንዲፈቱ የኛ የኦሮሞ ጥያቄ የአገር ባለቤትነት እንዲከበርልን ብሎ ህዝቡ ከፍተኛ ጥያቄ ነው አቀርቦ ሌላ ተጨማሪ ደግሞ የአዲስ አበባ የትንትኔ አሁኑ ጊዜ ያለው ጥያቄ እንዳለ አቀርቦ ትንትኔ ለኛ ተገቢ እንትን መስጠት አለበት ተገቢ ጥቅም የኛ የኦሮሞ ህዝብ ትንትኔ የኛ ስለሆነች የኦሮሞ መሬት ስለሆነች የኦሮሞ የኛ ደግሞ የትንትኔ ባለቤት ስለሆን ስለዚህ የትንትኔ ባለቤትነትን ለኛ ይረጋገጥና እኛ ጥቅም ከትንትኔ ማግኘት አለብን ብሎ ነው ህዝቡ ተነሳ ጥያቄያችሁን እስካሁን ድረስ መልስ አልተገኘም ዛሬ እንደሰማሁት በአምቦ ላይ ከፍተኛ ቶክስ ተከፍቶ በርካታ የአምቦ ተወላጆች እንደተገደሉ ሰምቻለሁ በአካባቢው የሰፈረው የመከላከያ ሰራዊትና የእንዲሁም አጋዚን እንደሆነ ተነግሮኛል ምን ያህል ሰው ተገደለ ባውን ሰዓት እስኪ አምቦ ምን ትመስላለች አሁን አምቦ ጦር ሜዳ ነው የምትመስለው ዛሬ ትናንትና ወደ 30,000 የሚጠጋ ህዝብ ነው ሰላማዊ ሰልፍ የወጣ ዛሬም ደግሞ ወደ 40,000 የሚጠጋ ህዝብ ከገጠር ሳይቀር ከከተማ በሩን ዘግቶ ቤቱን ዘግቶ ሱቁን ዘግቶ ሰራተኛው ማንኛውም ሰው ሳይቀር
ህዝቡ ሰላማዊ ሰልፍ ወጥቶ እንትን አምቦ ትልቁ መንገድ ከአዲስ አበባ ወደ ምዕራብ ኦሮሚያ የማስኬድ መንገድ አምቦ ወደ 17 ቦታ ከትልቅ እንጨቶች መንገድ ላይ እንትን አድርጎ ከድንጋይና ከትልቅ እንጨቶች ዘግቶ ሰላማዊ ሰልፍ ድምጻችን ይሰማ መሳችን የኛ ጥያቄ መልስ ማግኘት አለበት መንግስት እኛ ጥያቄ መመለስ አለበት እስካሁን መልስ አላገኘንም ለምንድነው እኛ ሳናጠፋ በሰላማዊ ሰልፍ በሰላማዊ መንገድ ወጥተን በዲሞክራሲያዊና በሰላማዊ መንገድ ወጥተን ለምንድነው ጭፍጨፋ ለምንድነው መታሰር ለምንድነው ይሄ ነገር ለምንድነው የሚተከሱብን ለምንድነው እኛ ላይ የሚተከሱት ብሎ ህዝቡ ዛሬ በቁርጠኝነት ነው ተነሱት የጦር ሜዳ ነው መስሎ የአምቦ ከተማ ዛሬ በጣም የሚገርም እንደዚህ አይነት ሰላማዊ ሰልፍ እስካሁን ሀገር ውስጥ ፍቅር ዲሞክራሲ ያለበት ሀገር ውስጥ ራሱ እንደዚህ አይነት ወጥቶ አያውቅም ስለዚህ ግን መንግስት የኢትዮጵያ መንግስት ዛሬ እዛ ላይ በብዛት ሰራዊቶቹን አጋዚው ጦሩ ሳይቀር ፌደራል ፖሊሱ ሳይቀር ህዝቡ ላይ ለቆ ህዝቡ ላይ ቶክስ እየተኮሱ ነው ያሉት ጦር ሜዳ ነው የምትመስለው አምቦ ምን ያህል ሰው ሞተ በዚህ በቶክሱ ብዙ ሰዎች ሞተዋል ብዙ ሰዎች ተቆስለዋል እስካሁን 6 ሰዎች ሞተዋል አንድ ተማሪ የአምቦ ሊበን መጫ ሰከንደሪ ስኩል መማር ተማሪ ተስፋዬ ገሼ የሚባል በቶክሱ ነው ሞተ ዛሬ ነው እሱ አሁን አርፏል ከዛ ወዲህ ደግሞ አምቦ 05 ውስጥ 5 ሰዎች አምቦ ነዋሪዎች ሞተዋል ህዝቡ እስካሁን ወደ ቤት አልተመለሰም ወጣቱም አሁን ወደ ቤት አልተመለሱም እስካሁን በቃ እንዳለ ነው ያለው ከተማው ጦር ሜዳ ነው የምትመስለው ስለዚህ አሁን እያልከኝ ያለው 17 ሞታ መንገድ ተዘግቷል ወደ አዲስ አበባ መውጫና ወደ አምቦ መግቢያ ላይ ምንም አይነት ነገር የለም እያልከኝ ያለው ይሄ እንግዲህ የፈጸመው ሰራዊት ባውን ሰዓት አምቦን ከቦ ይገኛል ማለት ነው አዎ ሰራዊት እኮ ከፍተኛ ሰራዊት አሁን አምቦ እየገባ ነው ይሄ ዛው ያለውን ገብቶ አሮብ ሳይቀር ህዝቡ የታሰረ ሰው እስር ቤት የገባ ሰው ቁጥር የለም በቁጥሩ የሚቆጠሩ ህዝብ አይደለም እንዳለ አፍኖ ነው ወደ እስር ቤት ያስገቡት ህዝቡ ደግሞ ይሄ ነገር መውሰዱ የባባሰ ሆነ ከዛ ልጁ ከሞተ በኋላ ተማሪ ተስፋዬ ገሼ ከሞተ በኋላ ህዝቡ ወደ እርምጃ ነው ሄደው ከዛ ወዲህ ነው አምቦ ውስጥ ያሉ ብዙ የመንግስት መስሪያ ቤቶች በህዝብ ቁጥጥር ስር ነው አሁን ያለው ለምሳሌ ተክስልኛለ በህዝብ ቁጥጥር ስር ከዋሉት መስሪያ ቤቶች ውስጥ አዎ የአምቦ ከፍተኛ ፍርድ ቤት የአምቦ የዞን አስተዳደር የአምቦ የቀበሌ የ505 ቀበሌ እንደዚህ ያሉ መስሪያ ቤቶች በህዝብ ነው ተቆጣጣሩት ለጊዜ በህዝብ ነው ተቆጣጣሩት ከዛ ወዲህ ህዝብ በጣም ስለተናደደ ሰዎች ስለሞቱ ህዝብም ወደ እርምጃ እየሄደ ነው ብዙ የመንግስት መኪናዎችም ተከታትለዋል ብዙ መስሪያ ቤቶችም ተከታትለዋል አሁን ጊዜ እየተከታተሉ ነው አሉት እየተከታተሉ ማለት በእሳት እየጋዩ ነው የሚገኙት ነው እያልከኝ ያለው አዎ በእሳት እየተከታተለ ነው ስለዚህ ባውን ሰዓት በርካታ የአምቦ ዜጋ ታስሮ ወደ እስር ቤት ሄዷል ብለህኛል የት እስር ቤት ነው የተወሰዱት ይሆን አሁን በቃ በመኪና ማፈኑ ነው እንጂ ወዴት እንደወሰዱ አይታወቅም እስር ቤት ራሱ አይበቃም ህዝቡ እኮ በእንትን ነው ተያዘ በጅርማ ነው ተያዘ ስለዚህ ባውን ሰዓት እያልከኝም ያለው ሰራዊቱ አሁንም አምቦ ከተማ ውስጥ አለ ነው የምትለኝ እንግዲህ 17 ቦታ መንገድ ከተዘጋ አሁን እኮ ከተማ ራሱ በሰራዊት ተዘግቶ የፌደራል ፖሊስና የአጋዚ ጦር ህዝብ ላይ ሲተኮስ የኦሮሚያ ፖሊስ ተናዶ ከፌደራሎች ራሱ 2 የፌደራል ፖሊሶች በኦሮሚያ ፖሊስ ተገድለዋል እኮ ዛሬ በጣም ከፍተኛ ጦር ሜዳ ነው የምትመስለው ስለዚህ የኦሮሞ ወታደሮች ወደ ከህዝብ ጋር ሆነዋል ነው እያልከኝ ያለው
የኦሮሚያ ፖሊሶች ያው ወደ ህዝብ ነው ወደ ህዝብ እንትን ነው ህዝቡ ምንም አላጠፋም ህዝብ እኮ እስካሁን ህዝብ አላጠፋም ዛሬ ለምንድን ነው ህዝብ በጥይት የሚመታ ለምንድን ነው ህዝብ ምን ስላደረገ ነው ጥያቄ ስላቀረበ ነው ወይስ ምን ስላደረገ ነው ጥያቄ ማቅረቡ በጥይት ያስተኩሳል ብሎ ተናዶ ህዝቡ የወንድሞቹ የእህቶቹ የአባቶቹ ደም አይቶ ፖሊሶቹ ተናዶ ነው የፌደራል ፖሊሶቹ ነው የመጡት እንግዲህ የከተማ ፖሊስስ ከህዝብ ጋራ ነው የሚባለው ምን ያህል እውነት ነው ትክክል ነው የከተማ ፖሊስ ሁሉ ከህዝብ ጋር ነው አሁን ስለዚህ መንግስት ራሱ ከፍተኛ ጥርጣሬ ውስጥ ገብቶ አጋዚና የጦር ልዩ ጦር አሁን እዛ ካቦ ነው በትልቅ መሳሪያ ይዞ በከባድ መሳሪያ ነው አሁን አምቦ ዙሪያ ተከቦ ያለው እንግዲህ የጥያቄያችሁ ዋናው መሰረት ነጻነትና የመሰረታዊ የሆኑ ጥያቄዎቻችን ይመለሱ ነው ያላችሁት እንግዲህ በርካታ ሰው እየተገደለ ነው በርካታ ሰው እየታሰረ ነው ያለው ምናልባት በዚሁ እንግዲህ ልትመለሱ ነው ማለት ነው ምንድነው አቋማችሁ ከዚህ በኋላ ያለው እኮ ወደ ኋላ የሚመለስ ነገር አይደለም እኮ ህዝብ እኮ ከቤት ወጥቶ ደሙ መንገድ ላይ አፈሶ ሌሎቹ መንገድ ላይ መስዋዕት ተከፍሎ ህዝብ እኮ ወደ ኋላ የሚመለስ አይደለም ወደ ኋላ አይመለስም መሰረቱ ትግሉ ሲጀመር ራሱ በሰላማዊ መንገድ ወጥተን የራሳችን መብት እናስከብራለን ብሎ ወጣቱ ህዝቡ የኦሮሞ ህብረተሰብ ሁሉ አንድ ባንድ እንዲታይዞ ነው ወጥቶ ስለዚህ በአላማ ይወጣል አንድ ነገር ሳይሆን ወደ ኋላ ይመለሳል የሚባል አባባል ተቀባይነት ስለምንም ስለዚህ ነው ዛሬ ድርቱ ከስምንት ዓመት ህፃን እስከ 70 ዓመት ያሉት ሰዎች ነው ሰላማዊ ሰልፍ ላይ የሚገኙት መልካም በሌላ በኦሮሚያ ክልሎች ያሉት እንቅስቃሴዎች ምን ይመስላሉ አዳማ መቱ ወለጋ እንዲሁም ማለትና የአምቦ ወደ ከሱቆ ለተቀየረችና ብዙ እርምጃና ብዙ ነገር ሆኔ ነው እንጂ ኦሮሚያ ቶታሊ ኦሮሚያ አሁን ከፍተኛ ትግል አለው ምዕራብ ራሱ ቶታሊ ተቀሚ ሁለተኛ ደረጃ ትምህርት ደረጃና ትምህርት ከሽቡ ከገበሬ ጋር ወጥቶ ከፍተኛ ሰላማዊ ሰልፍ ዛሬ ዋሉት ብዙ ሰው ስለሆነ ሁለተኛ ደረጃ ትምህርት ቤት እንደዚህ ነው ሁለተኛ ደረጃ ትምህርት ቤት ማሸንፉ ትምህርትና ተምሮ ዛሬ ከፍተኛ ሰላማዊ ሰልፍ አለው ሁለተኛ ደረጃ አንዴ ላቋርጥህ ስልክህን ታስተካክልልኝ ስልኩ ጥራት ትንሽ ችግር ስላለው አሁን ጥራት አለው ምናልባት አጠገብህ ሌላ ሰዎችን ማናገር እችል ይሆን ሌላ ሰው ይኖር ይሆን ኦኬ እሺ ድምጽህን አስተካክልልኝና ስልኩን እንቀጥላለን ሐሳብን መቀጠል ትችላለህ ትንሽ ይቆራረጣል እሺ ይቀጥል እሰማሃለሁ ስለዚህ ወደ ምዕራብ ሸዋ ቶታሊ ትግሉስ ነው ኮሚኒቲ ሁለተኛ ደረጃ ትምህርት ቤት ከህዝቡ ጋር ከአንደኛ ደረጃ ትምህርት ቤት ሆኖ ከትናንት ጀምሮ እስከ ዛሬ ከፍተኛ ሰላማዊ ሰልፍ ነው ሰላማዊ ሰልፍ ላይ ነው ያለው ግንደባት እንደዚህ ነው አምና ግንደባትና ካችስ ሁለተኛ ደረጃ ትምህርት ቤት ከአንደኛ ደረጃ ትምህርት ቤት እና ከህዝብ ጋር ሆኖ ከትናንት ጀምሮ እስካሁን ከፍተኛ ሰላማዊ ሰልፍ ላይ ነው ህዝቡ ያለው ቶታሊ ምዕራብ ሸዋ ወደ ትግል ሜዳ ተቀይሯል ማለት ይቻላል ምናልባት ምዕራብ ሸዋ ነፃ ወጣ ማለት ይቻላል በቃ ይቻላል ቶታሊ ምዕራብ ሸዋ በቃ ለመንግስት ተገዝተን ለባርነት እንትነን አንኖርም ብሎ ህዝቡ እንደዚህ በቁርጠኝነት በተለይ በመቀርም ገበሬ እኮ እንደዚህ መነሳቱ ማለት በጣም ቀላል አይደለም እኮ በጣም ከፍተኛ ነገር ነው ምዕራብ ሸዋ ነፃ ወጥቷል ማለት ይቻላል ትክክል ነው
አንድ የሰማሁት ነገር አለ እናንተ ስትፎክሩ ሲባል የነበረው የምኒልክ ሐውልት ይነቀል ሆቦ ጀቤሳ የሚል ነገርም ስትናገሩ እንደነበረ ይሰማል ይነገራል ህዝቡ እንደዚህ ያለ የተስፋዬ ዘመን ዘፈንና ኢትዮጵያ ሞቱ ያሉት ህዝቡ የሞተ ያለ ሬሳውን ተሸክሞ ህዝቡ የተስፋዬ ዘፈን ኦሮሞ ያለሚቆ ደቤፈቱ ይሄድ እንደኔ ኡረኪኛ እንደኔ ኡሬ ያለ የብዛ የሚያዘፈን እየዘፈነ በጣም የሚገርም ነገር ነው እኮ ዛሬ ተካይደ በቀላል ትግል አይደለም በኦሮሞ ታሪክ ውስጥ ዛሬ አዲስ ታሪክ ህዝቡ አስመዝግቧል አሁን ያለው ትግል ቀላል ትግል አይደለም በስራ አስኪያጁ ወይም የዞን ኃላፊው መስሪያ ቤት ውስጥ የኦሮሞ ነጻነት ግንባር ባንዲራ ተሰቅሏል የሚባለውስ ይሄ ምን ያህል እውነት ነው ህዝቡ ይሄን ነገር አላደረገም ግን አላማው ለሱ ነው መስሪያ ቤቱ ሁሉ ህዝብ ለመያዝ ሁሉ መስሪያ ቤቶች ላይ አድርጓል በተለይ በምግብ ከቸለ ያምራለው ከቸለ ስርገት ውስጥ ያለው ስራና መቼ የኦሮሞ ዜጎች ያሉ በፖለቲካና በኦሮሞ ሆኑ ተጠቅሎ ታስቦ ያሉ እናሳታለን ብሎ ይሄድነው ታውቶት መልካም እንግዲህ የተቀራው በተለይ በውጪ ያለው ኦሮሞ ከዚህ ህዝብ ጋራ እንዲቆም ወይም እንደው መታሰላልፉት ጥሪ ይኖር ይሆን ምንድነው የምትሉኝ እነሱ ለራሳቸው ካሉ ውጭ ያሉ የኦሮሞ ልጆች ለራሳቸውና ከታሪክ እንትን ወጣለን ካሉ አሁን ዲያስፖራ ምኑ ሳይል ተሰብስቦ የዓለም መንግስታት ወደ ዓለም መንግስታት መጮው ነው ህዝቡ ያለቀ ነው ብሎ ወደ ዓለም መንግስታት መጮው ነው ዝም ብሎ ተቀምጦ ዝም ብሎ በአፍ ዝም ብሎ ወሬ ማውራት ዝም ብሎ ሌላ ነገር መናገር ሳይሆን አሁን እጅ በእጅ ተያይዞ ወደ ዓለም መንግስታት መጮው ነው እነሱ አሁን ተቀምጦ ወደ ሳበሪ ወደ የሆነ ጊዜ ተነስቶ ሰላማዊ ሰልፍ ወጥተናል እንደዚህ ነገር አድርገናል የሚባል ነገር እኛ አንሰማም አሁን መነሳት ነው አሁን ተነስቶ እጅ በእጅ ተያይዞ ወደ ዓለም መንግስታት መጮው ነው ይሄንን ነው እኛ የምንፈልገው ይሄንን ነው እኛ የምንጠብቀው ነገ እኛ ማንንም ሰው አንሰማም ዛሬ ወደኛ ከኛ ጋር የሚሄዱ እውነት ትክክል ነው ነፃነት ፈልጓል ብለን እጅ በእጅ ተያይዘን ለመብታችን ለነፃነታችን እየታገልን ስለሆነ በሰላማዊ መንገድ በዲሞክራሲያዊ መንገድ እየታገልን ስለሆነ ስለዚህ አገር ውስጥ ያሉ አገር ውጭም ያሉ ራሳቸው ከታሪክ ነፃ እንዲያወጡ እየጠይቃለሁ በስልጣን ላይ ካሉት ለኦፒዶ ባለስልጣናቶች እንዲሁም መሳሪያ አንግቦ ላለው ለኦሮሞ ወታደርና ፖሊስ የምታስተላልፈው መልእክት ይኖርሃል አዎ አሁን እኛ ምንለው የኦሮሞ ተወላጅ ፖሊሶች የኦሮሞ ተወላጅ ሰራዊቶች የኦሮሞ ተወላጅ ካድሬዎች የኦሮሞ ተወላጅ አስተዳዳሪዎች ከዚህ መንግስት ጋር እየተያይዞ ህዝብ እየተጎዳ ያሉ የህዝብ መሬት እየተዘረፈ ያሉ በአይናቸው ያየው የህዝብ መብት እየተነጠቀ ያሉት አሁን ህዝቡ በቁርጠኝነት ተነስቶ ለመብታቸው ለነፃነታቸው ለመሬታቸው ለቀያቸው እየታገለ ያለ እነሱ አሁን መሳሪያው እጃቸው ውስጥ ይዞ ወደ ጠላት ማዞር ነው እንጂ ወደ ህዝብ ማዞር ክልክል ነው ይሄን ነገር አውቆ ህዝብ ጎን እንዲቆሙ ጠይቃለሁ እኔ እንግዲህ በሰላማዊ ሰልፍ ላይ ያምቦ ህዝብ ቀደም እንዳልከኝ ከ40,000 እስከ 30,000 ሰላማዊ ሰልፍ እንደወጣ ገልጸህልኛል ህዝቡ ሲለው ከነበር ወደ 30,000 ነው የሚጠጉ ዛሬ ወደ ከ40,000 በላይ ነው ይወጣ መልካም እስኪ ሲሉ ከነበሩት መፈክሮች ህዝቡ አንግቦት የነበረው ጥያቄዎች ምንድን ነበሩ እስኪ ተገልጽልኛል ምንድን ነበር ሲሉ የነበረው ህዝቡ ምንድነው ሲያሰማ የነበረው መፈክር ኦኬ መፈክራቸው እነሱ በቃ እንዳትገድሉኝ ነው ለሰራዊቶቹ እንዳትገድሉኝ እኛ በሰላማዊ መንገድ ለመብታችን እየታገልን ነው መብታችን ይከበርልን
ድምጻችን ይሰማ ጥያቄያችን መልስ ማግኘት አለበት እኛ መልስ ነው የምንፈልገው እኛ ለዚህ አምባገነን መንግስት ተገዝተን አንኖርም ስለዚህ እናንተ ስልጣን ለቅቁልን እኛ የስልጣን ባለቤትና የሀገር ባለቤት መሆን እንፈልጋለን የኦሮሞ ልጆች ታስሮ ብዙ እስር ቤቶች ቃሊቲ ዙዋይ ሸዋሮቢት አምቦ የተለያዩ ዞኖች ላይ ታስሮ ያሉ እንዲፈቱ ያለምንም ጥያቄ እንዲፈቱ እኛ ሀገራችን ውስጥ በሰላማዊ መንገድ በዲሞክራሲያዊ መንገድ መኖር እንፈልጋለን ሀገራችንን በራሳችን መግዛት እንፈልጋለን ህዝባችን በራሳችን ማስተዳደር እንፈልጋለን የማንንም ዜጋ ሞት አናካንም የማንንም ዜጋ ሀገር አለንም የማንንም ዜጋ መሬት አልወሰንም የኛ ይጠበቅልን የኛ የራሳችን እየፈለግን ስለሆነ ይሄንን ድምጻችን አዳምጡና መልስ ስጡልን ስለዚህ እኛ በጉልበትና በመጠበኛ አናምንም በሰራዊት አናምንም እያሉ ነው እኮ ድምጻቸው ያሰሙ የዋሉት የኛ የዩኒቨርሲቲ ወጣቶች የታሰሩት እንዲፈቱ እያሉ ነው የነሱ ጥያቄ የኛ ጥያቄ ስለሆነ ነው በቁርጠኝነት የተነሳን እያሉ ነው እኮ የዋሉት ዛሬ በጣም የሚገርም ነገር ነው መልካም እንግዲህ የመጨረሻ ጥያቄ ላደርገው የፈለኩት በፌደራል ፖሊስና አጋዚን እስኪ የታጠቁት መሳሪያዎችን አንድ ሶስቱን ትነግረኛለህ ከባድ መሳሪያ እንዳለ ነው የሰማሁትና ምንድነው ወደ ህዝብ ተቆሰ ነበር ማትሪያስ ክላሽ እና የመሳሰሉት ነው ቆያዙት በጣም የሚገርም ነገር ነው ጦር ሜዳ ሌላ ሀገር ራሱ አንድ ሀገር ሲዋጋ እንደዚህ አይነት ከባድ መሳሪያ ለዛ ለቦርደር ላይ ነው እንጂ ማስፈልገው ሀገር ውስጥ ህዝብ ሰላማዊ ህዝብ ምንም መሳሪያ ያልያዘ ህዝብ ላይ እኮ እንደዚህ አይነት መሳሪያ እንትን ማድረጉ በጣም ራሱ ሌላ ነገር ነው መስሎ የጄኖሳይድ ነገር ወይ ደግሞ የሂትለር ስርዓት ነው መስለው መልካም እግዚአብሔር ይስጥልኝ ምናልባት ሌላ ሰው ካለ አውርቼ አናግሬ ለሰናበታችሁ ኦኬ ሌላ ሰው አሁን ተገበየለን ስመጣ ምስኮል አረጋለሁ ወይ ደግሞ ትንሽ 5 ደቂቃ ቆይታ መዳወጥ ይላልክ እግዚአብሔር ይስጥልኝ በጣም አመሰግናለሁ አምቦጋ ፈገልገላ ለፍቱ ገረገላ ይሄው አየር ላይ ያለ እግዚአብሔር ከናንተ ጋር አይሁን እንግዲህ እየደወልኩ አወራቸዋለሁኝ ኦኬ አሁን እኔም በጣም አመሰግናቸዋለሁ ድል ለኦሮሞ ህዝብ ይሁንልን Lakina rano wadana kale durtum tala kesani ambo garagal gala lafaka garagala ambo garagal gala ambo garagal gala lafaka garagala Udon bokota yonar balafan Ananna gidajanjin yodanti kabatani hormatna kotidajin yohaga kabatani millana dekijanjin yodurma kabatani kaina lijajin yoniti kabatani yurma kesa galuna yo kalbi kabatani waka rajite bakakaf safu la rajite Allah ya safu iragalin kan jenne biyambo safu kanorma matamne tabin iraun kura biyambo safu
ambo garagal gala la fadda garagala ambo garagal gala ambo garagal gala la fadda garagala النوفرا كانغرا نرابا بوي جيرو الله كنيو نتوبه كجودي دي دالاجا تكالاني بورا تكالاتني مويت كل بامرو جالالا جب ولا لتني بودا كم كل فاتو أمبو كرجل كلا لفند بلا ماركي كلو ماركي سيته ماركي كلو يبارين دربا يبارين دربو سيته أبسي بلو ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል እንደምን ከርማችኋል የአዲስ አበባ ማስተር ፕላን ኦሮሚያን እጠቀልላለሁ የሚል ወሬ ከተሰማ በኋላ ኦሮሚያ እንደ ሳት እየነደደ ይገኛል ህዝቦቿ እየተቆጡ ይገኛሉ ሌሎች ደግሞ የቲፒኤልኤፍ ተላላኪዎች ወደዳችሁም ጠላችሁም ወደቱ ይካሄዳል ይያሉ ነው በኦሮሚያና በቲፒኤልኤፍ መካከል ፍጥጫ ቀጥሏል እንዴት ችግሩ ሊፈታ ይችል ይሆን ከታደለ ገመቹ ዜማ በኋላ ወጣቱን የፖለቲካ ተንታኝ አቶ ገረሱ ቱፋን እጄ ቀርባለሁ መልካም ቆይታ
ተወዳጁን ድምጻዊ ታደለ ገመቹን ስለ ዜማው ከልብ እናመሰግናለን። እንግዳዬ ለቃለም ጥይቁ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ሲትክብልና እንዲሁም ባድማጮች ስም ከልብ አመሰግናለሁ አቶ ገረሱ። እኔም በዚህ ጉዳይ ላይ አስተያየት ስለጋበዝከኝ በጣም አመሰግናለሁ። መልካም እንግዲህ ያለውን እንቅስቃሴ እየተከታተልክ ያለ ይመስለኛል አቶ ገረሱ። ወደ ጥያቄ አመራለሁ። በአዲስ አበባ ወይም አዲስ አበባ ለመስፋፋት ተብሎ በወጣው ማስተር ፕላን ከህዝብና ከተማሪዎች ከፍተኛ ተቃውሞ እየገጠመው ይገኛል። አዲስ አበባ በመስፋፋቷ በኦሮሞ ህዝብ ላይ የሚፈጽመው ችግር ወይም የኦሮሞ ህዝብ የሚገጥመው እንደው ምን ይሆን? ምን ችግር ይገጥመዋል ኦሮሞ? ይሄን ጥያቄ ከመመለሳችን በፊት ከዚህ በፊት አዲስ አበባ ስትፈጠር ራሱ በምን አይነት ህልም ላይ የተመሰረተችው ስትሰፋ ደግሞ በምን አይነት ሁኔታ ነው ስትሰፋ የነበረውና በመስፋፋት ሂደት ውስጥ ደግሞ የኦሮሞ ህዝብ ላይ ሲደርስ የነበረው ነገር ምን ነበር ብሎ እሱ ማየት ያስፈልጋል። መልካም። አንደኛ በአሁን ሰዓት ይሄንን ሁኔታ ይሄንን ማስተር ፕላን ያለ ህገወጥ የሆነ ማስተር ፕላን በመቃወም ህይወታቸውን እየከፈሉ ላሉ የኦሮሞ ልጆች ሀዘኔታይንና ድጋፌን ለማግለጽ ፈልጋለሁ። ህዝቡ አሁን የተጀመረውን ትግሉና ተቃውሞ እንዲቀጥልም በዚሁ ለማሳሰብ ሞክራለሁ። በመጀመሪያ ደረጃ እቺ ከተማ ስትመሰረት የአጼ ሚኒሊክ አያት ሳህለ ስላሴ ከ1847 ጀምሮ ተከታታይ ዘመቻ በሚያደርጉበት ዘመን ወደ አሁን አዲስ አበባ ወደሚባለው ቦታ በዘመቻ መልክ መጥተው ህዝቦች እዛ የነበረውን ህዝብ በጥይት ሲፈጁ ከብቶቻቸው ሲዘርፉ በነበረበት ዘመን አንቺ ምድር ወይ አሁን በጋሎች የተሞላሽ የልጅ ልጆች እዚህ ላይ ከተማ ይሰሩብሻል፣ ቤት ሰርተው ከተማ ያደርጉሻል ብለው ተናግረዋል ተብሎ በዛ ህልም ላይ ነው አጼ ሚኒሊክ እቺን ከተማ የመሰረቱት። እዛ የነበረው ህዝብ በማጽዳት ሌሎችን በማስፈር ላይ የተመሰረተ በታሰበ ህልም ላይ የተመሰረተ ከተማ ናት። ይሄንን ፕሮፌሰር ሪቻርድ ግሪንፊልድ የተባሉ ሰውዬ ኒው ፖለቲካል ሂስትሪ ኦፍ ኢትዮጵያ በሚለው መጽሐፍ ላይ ገልጸውታል። ከዛ ጊዜ ጀምሮ እዛ ላይ ይኖሩ የነበሩ በጊዜው በዚህ አካባቢ ይኖሩ የነበሩ የጉለሌ የያያ የካ የገላን የኦሮሞ ጎሳ አባሎች በጅምላ ሲፈጁ ነበረ። መሪዎቻቸው ሲገደሉ እና መጨረሻ ላይ ይሄ ከተማ ይሄ ቦታ ተይዞ ለተለያየ ሰዎች በዛን ጊዜ ጦሩ ሲመሩ ለነበሩ እነ ራስ ዳርጌን ጨምሮ ለሌሎች ለአምስት በዛን ጊዜ ለነበሩ ባላባቶች ተሰጥቶ ከዛ በኋላ በተከታታይ ለሰዎች ለመንግስቱ ታማኝ ሰዎች ሲከፋፈል የነበረበት ሁኔታ ነው ያለው። የኦሮሞ ህዝብ ከዛ በፊት 100% የኦሮሞ ህዝብ ቢኖርበት ነበር ከ1886 በፊት። ከዛ በኋላ ግን በ1900 ወደ የኦሮሞ ህዝብ አንደኛ ነበረ 33% ነበረ። ሁለተኛው አማራ በዛ ከጦርነቱ ጋር ተያይዞ እዛ የሰፈረው ሰው ማለት ነው። በሂደት በ1945 ወደ የኦሮሞ ከ33.3% ወደ 18% ሲወርድ የአማራው ነዋሪ ቁጥር ከ24% ወደ 52% ያደገበት ሁኔታና ከዛ አካባቢ የተፈናቀሉ ኦሮሞዎች ወደ ሌሎች ቦታዎች ወደ አርሲ ወደ ባሌ ወደ ሐረርጌ ወደ ወለጋ ወደ ኬንያም ጭምር የተሰደዱበት ሁኔታ በዛ ውስጥ የነበሩት በባህላቸው እንዳይኮሩ እዛ እድሜ ልካቸውን የኖሩበት ከጥንት ጀምሮ ለሺህ ዓመታት የኖሩበት መሬታቸው ተቀምጠው ደሃ ሆነው እንዲሰደዱ የተደረገበትና እዛ ከተማ ራሱ ሲሄዱ በክብር የማይታዩበት ሁኔታ የነበረበት ሁኔታ ነው ያለው። ከዛ በኋላ ተከታታይ መንግስቶች እዛ ላይ ህንጻ ሊሰሩ ይችላሉ፣ እዛ ላይ ፋብሪካ ሊሰሩ ይችላሉ። ሲሰራ ያ ነገር ለሚሰሩ ሰዎች ብቻ ነው እንጂ የሚጠቅሙት እነዚህ ሰዎች ጊዜው ሲደርስ እንደሚጣሉ ልክ እንደ ቆሻሻ ዲስፖዘብል እንደሆኑ አይነት ሰዎች ነው የሚታዩት። እንደ ሰብአዊ ክብር የሌላቸው ተደርገው ነው ይቆጠሩ የነበረውና አሁንም የዚህኛው ከተማ መስፋት ለዛ አካባቢ ያለው የኦሮሞ ህዝብ ሳይሆን በተለያየ መንገድ ዘርፈው ገንዘብ ያጠራቀሙ ሰዎች
ጊዜው ሲደርስ እና ሲመቻቸው አፈናቅለው ለወራት ማይቆይ ገንዘብ ሰጥተው ወደ ፈለክበት ሂድ ብለው ልክ እንደ ዲስፖዘብል ተጠቅመው እንደሚጥሉት ዕቃ የሚጥሉበት ሁኔታ ነው ያለው። ስለዚህ የኦሮሞ ህዝብ ላይ የከተማ ባልተመጣጠነ መንገድ መስፋፋት የሚያመጣው ምንም ጥቅም የለም። ጉዳት ነው የሚያመጣው። የኢኮኖሚ ጉዳት ያመጣል፣ የፖለቲካ ማንነቱ ላይ አደጋ ያመጣል፣ ማንነቱ ላይ አደጋ ያመጣል፣ ባህሉ ላይ አደጋ ያመጣል። የወደፊት ያሁኑ የወደፊት ትውልዱ የሚመሰረበት መሬት ችግር ውስጥ ያስገባል። ኦሮሞ ደግሞ መሬት ልዩ ትርጉም ያለው መሬት የማንነቱ መገለጫ ነው። መሬት የኢኮኖሚ መሰረቱ ነው። መሬት የወደፊት የትውልዱ ቀጣይነት ተስፋው የተመሰረተው በመሬቱ ላይ ነው። መሬት ቀብሩ ነው። መሬት መንፈሳዊ ማንነቱ የተያያዘው ከመሬቱ ጋር ነው። ብዙ ትርጉም አለው ለመሬቱ። ይህንን ሁላ ነው የሚቀሙት። ማንነቱን ነው የሚቀሙት፣ ኢኮኖሚ ነው የሚቀሙት፣ ወደፊቱን ነው የሚቀሙት። ስለዚህ ከፍተኛ ጉዳት ያመጣል የከተማዋ በዚህ መንገድ መስፋፋት። መልካም እንግዲህ ችግሮቹን አንድ ሁለት ብለህ ዘርዝረሃል። ከዚህ በፊትም የተፈናቀሉ ቁጥሩ በርከት ያለ የኦሮሞ ተወላጆች መንገድ ላይ ቆመው ኩሊነት እየሰሩ እንዳለ ይታያል። ወደ ሌላው ጥያቄ እስኪ ልሸጋገር። ገረሱ ወደዳችሁም ጠላችሁም ውደቱ ይቀጥላል ይላሉ። አሁን ምናልባት ያለውን የህዝብ አመጽ የተማሪው ቁጣን እንደው ለመጨፍለቅ የታሰበ ይሆን? በተግባርም እያሳዩት ያሉት ምንድነው? ግድያዎችን እየፈጸሙ ነው ያሉትና ኦፒዶ ከዚህ ምን ማድረግ ይጠበቅበታል? አንድ ግልጽ ላደርግልህ የምፈልገው ዛሬ አምቦ ከተማ ላይ ፌደራል ፖሊስ እና አጋዚን ህዝቡ ላይ ሲተኩስ የኦሮሞ ፖሊሶች ወይም እንደ ኦፒዶች ለምንድነው ህዝብ ላይ ጥይት የሚተኮሰው? ተማሪ ያነሳው ጥያቄ ትክክል ነው በማለት ሁለት ፌደራል ፖሊስ ተኩሰው እንደገደሉ ነው ያለኝ መረጃና ምንስ ይጠበቃል? እስከ ምንስ መሄድ አለባቸው ትላለ? ይሄስ እንደው ወደዳችሁም ጠላችሁም የሚለው እንደው የኦሮሞን ህዝብ እንደው ከመናቅ የተነሳ ይሆን? ያለምንም ጥርጥር ከኔ ዛቻ ነው። ባላቸው መሳሪያ ላይ ተማምነው አሁን ያለውን የኃይል ሚዛን የኢኮኖሚ እና የፖለቲካ የበላይነትን ተጠቅመው የሚቃወም ካለ የፈለግነው ነገር እናደርጋለን የሚል የትኛውም ህዝብ በየትኛውም ሀገር ውስጥ የትኛውም ህዝብ ላይ እንደዚህ አይነት ዛቻዎች እንደዚህ አይነት በህዝብ ላይ የሚደረጉ ተጽዕኖዎች መጨረሻ ላይ ችግር እንደሚያመጡ መጨረሻ ላይ እንደሚሸነፉ ከሌላው ሳይሆን አሁን ስልጣን ላይ ካለው ከቲፒኤልኤፍ መማር ይቻላል። ቲፒኤልኤፍ ደርግ ጠመኔ የማይገዛው ኢኮኖሚ ያላቸው ለማኞች እያለ የትግራይ ህዝብ ሲሰድብ የነበረበትና እንደዛ ሲሰደቡ የነበሩ የትግራይ ተወላጆች አምፀው ራሳቸውን አደራጅተው ያንን የሚያክል ኃይል ያለው ደርግ ለመጣል ችለዋል። ያንን ነገር ረስተውት አሁንም በከፍተኛ ደረጃ ለኦሮሞ ህዝብ ያላቸውን ንቀት በተለያየ መንገድ ያሉ አሁን ያለው የኃይል ሚዛን አሁን ባለው ሁኔታ አይቀጥልም። አሁን ያለው የኢኮኖሚ በላይነት አሁን ባለው ሁኔታ አይቀጥልም። የኦሮሞ ህዝብም ራሱን አደራጅቶ ጥቅሙን የመኖር ያለመኖር ጥያቄ ውስጥ ገብቷል። አሁን ይሄንን ነገር በጊዜ ውስጥ እንደሚያስከብር ሊያውቁ ይገባል። ኦፒዲዎች ሁለት አይነት ነው የሚታየው። አንደኛ ይሄ ትግል ራሱ የሚደረገው ትግል ራሱ የኦሮሞ ህዝብ ጥቅምና ክብር ማስመለስ ብቻ ሳይሆን ኦፒዲዎችንን ነፃ ለማውጣት የሚደረግ ትግል ነው። ኦፒዲዎች ኦሮሚያን ማስተዳደር አለባቸው፣ ከነሱ እጅ መውጣት የለበትም ነው። በሌላ መንገድ እነሱ ናቸው መንግስት ሆነው እዛ ቦታ ያሉት። አሁን አይ ሌላ ጌታ ያስፈልገናል የሚል አይነት አመለካከት በግማሾች ውስጥ የሰረጸ ነው የሚመስለው። ሌሎቹ አብዛኛው ወጣቱ ኦፒዲዮ በተለያየ ሚዲያ እያየን እንዳለነው ያለውን ነገር በፍጹም እንደማይቀበልና ይሄንን ነገር እንደሚታገል እየገለጸ ነው። ያ ኢመርጂንግ ኃይል እዛ ውስጥ ያለው ኢመርጂንግ ኃይል በህዝብ ሊደገፍ ይገባል። ከህዝብ ጋር እየቆሙ ያሉ በፊት የተላላኪነት ስራ ሲሰሩ የነበሩ አሁንም ያንኑ ግዴታቸውን ያልተወጡ ህዝቡ እነሱን ደግፎ አይ ይሄንን ነገር እኮ እናንተ ናችሁ እዚህ የኦሮሚያ ክልል ውስጥ መንግስትና
በእናንተ ስር ነው የኛ መሬት ሊተዳደር የሚገባው የሚለው ጥያቄ አንስተው ከነሱ ሲደግፍ አይ እናንተ ማስተዳደር የለባችሁም አቅም የላችሁም አይገባችሁም ብሎ ለሚንቆራቸው ሰዎች ጋር ወግነው ከነጻነታቸው አንፃር ነጻነታቸውን ከሌሎች ጋር ለባርነታቸው የሚዋጉ አይነት ሰዎች አሁንም እንዳሉ ነው የሚያሳየው የተለያየ ኢንተርቪው የሚያደርጉት እነሱ አሁንም ደግሞ ሊያስቡበት ይገባል የሚሊዮኖች ድምጽ ዛሬ ላይ ሰማ ይችላል ነገ ይሰማል ሚሊዮኖች ዛሬ ጉልበት ላይ ሆነው ይችላሉ ነገ ጉልበት ይሆናሉ ይሄ በግልጽ እየታየ ነው ስለዚህ ይሄ ሂደት የኦሮሞ ህዝብ ጥቅምና ክብር ማስመለስ ብቻ ሳይሆን እነሱም እንደሰው ቀና ብሎ የሚያዩበት በፓርላማ ውስጥ ማጆሪቲ ሆነው ወይ ትልቅ ድምጽ ኖሯቸው ምንም ነገር ማድረግ የማይችሉበት ያንን የሚያክል ትልቅ ክልል በሌሎች ሀገሮች በአፍሪካ ውስጥ ከበጣም ብዙ ሀገሮች የሚበልጥን ክልል ያስተዳደሩ ግን እንደ አንደርዶግ እንደ ተላላኪ የሚታዩበት ሁኔታ እንዲለወጥ ነው ህዝቡ እየፈለገ ያለው ተማሪዎች እየደገፉ ያሉት ከነሱ ጎን የቆመውን ሰው እሱን ደግፈው ከዛም ጥቂት የማይኖሪቲ መንግስት ተላላኪ ከመሆን ራሳቸውን ነፃ አድርገው ህዝባቸውን ክብር አስመልሰው ከህዝቡ ጋር መቆም ያለባቸው ነው የሚመስለኝና የሰፊውና ወጣቱ እዛ ውስጥ ያለው ሰው አሁን ያለውን ሁኔታ ይደግፈ ጥቂት ተላላኪ ሆኖና አሁንም የነሱ ጥገኛ የሆኑ ከዛ አመለካከታቸው ነፃ መውጣት ያለባቸው ይመስለኛልና 23 አመት ይበቃቸዋል ከዛ ኢቮልቭ ማድረግና ክብራቸውን ማስመለስ አለባቸው መልካም ጥሩ ነገር ነው ያልካለኸው እንግዲህ ሰሞኑን ሳትሰማ አትቀርም አቶ ኩማ ደመቅሳ ሙክታር ከድር የኦሮሚያው ፕሬዝዳንት የተባለው በእብሪት የተሞላው ነገር ህዝባቸውን የመናቅ ያህል ድረስ ነውና እየተናገሩ ያሉት የኦሮሞ ህዝብ ከመሬቱ የተፈናቀለው ከዚህ በፊት የተፈናቀለው መሬቱን ለኢንቨስተር ተብሎ የተነጠቀው በአሜሪካን ዶላር $1 ወይም በዛ ሀገር 10 ብር መሬቱን ለኢንቨስተር የሸጠው ገበሬ የመብት ጥያቄ ማንሳት የለበትም ትላለ እንዴት ነው መጠየቅስ የሚችለው ይሄ ነገር እንዴት ነው የምትለው አንደኛ አሁን ልማት የሚባለው ነገር ራሱ ትርጉሙ በደንብ ሊታይ ይገባል ልማት ማለት ህንጻ መስራት መንገድ መስራት ወይ ፋብሪካ መስራት ማለት አይደለም የሆነ ህዝብ አሁን ያለው ህይወቱን በተሻለ መንገድ የተሻለ ፋሲሊቲ እንዲኖረው ነገሮች ተለውጠውለት እሱን በሚያገለግል መልክ ነገሮች ሲሰሩ ነው ልማት የሚባለው የሆነ ሌላ ቦታ በዝርፊያ ገንዘብ ያጠራቀመ ሰውዬ መጥቶ በሰላም የሚኖሩ ህዝብ እዛ አካባቢ የሚኖረውን ህዝብ አፈናቅሎ እሱ መሬት ወስዶ እዛ ላይ ህንጻ ሰርቶ እነሱ ግን የሚጠጡት ውሃ አጥተው የሚበሉት ምግብ አጥተው የሚሰሩት ነገር ጠፍቷቸው ልጆቻቸው መንገድ ላይ ጥለው ለማኝ መሆን አይ እናንተ ደሆች ናችሁ እንትና እዚህ መጥቶ ህንጻ ሰራና ልማት ነው የሚባል አይነት ከሆነ በጣም የተሳሳተ ልማት ነው የተሳሳተ ትርጉም ነው ያለው በዛ ሀገር ውስጥ በዚህ የሚሰሩ እርኩስ ነገሮች በሙሉ ጥሩ ስም እየተሰጣቸው በደሎች በዛ ሀገር ውስጥ ሲፈጸሙ ነበር በአለም ላይ ተመሳሳይ ነገሮች ሲፈጸሙ ነበር ኮሎኒያሊስቶች ወደ አፍሪካ ሲሄዱ ሲቪላይዚንግ ሚሽን ያለ ነው የማሰልጠን አላማ ይዘን ነው ወደዚህ መጣ ነው የሚል እና የልማት በሚል መፈክር ይጓዙ ነበርና ህንጻዎችን ሰርተዋል መንገዶችን ሰርተዋል ጣሊያኖች እንግሊዞች ፈረንሳዊ በተለያየ አፍሪካ ሀገሮች ያ ግን የተሰራው ለራሳቸው ነው እንጂ ለዛ ለነበረው ህዝብ አይደለም አሁንም እየተደረገ ያለው ይሄንን ነው በዛ ሀገር ውስጥ መሬት ከረዮችና ጂሌዎች ተፈናቅለው ለደቾች መሬት ሲሰጥ እነሱ 11 ሚሊዮን ኩንታል ደቾች አምርተው ሲሸጡና መንግስት ከዛ ሲተርፍ ቁጥሩ በውል የማይታወቅ በመቶ ሺዎች የሚቆጠር ህዝብ ነው ያለቀው እዛ አካባቢ ለጃማይካዎች መሬት ይሰጥ ነበር ለአርመኖች መሬት ይሰጥ ነበርና ይሄ ሁሉ በልማት ስም ነው ሲደረግ የነበረው አሁንም ልማቱ እዛ ያለው ህዝብ ከበፊት ይኖርበት ከነበረው ሁኔታ የተሻለ ትምህርት ቤት የሚያሰጥ የተሻለ መንገድ የሚያገኝበት መንገድ የተሻለ ኢኮኖሚያዊ ሁኔታው የሚለወጥበት የተሻለ ፋሲሊቲ የሚያገኝበት ሁኔታ ሲፈጠር እንጂ እሱን አፈናቅለ በኮራፕሽን የመንገድ ተሰበው ገንዘብ አዲስ ህንጻ እዛ መጥቶ ሰርቶ እሱ ለሱ የሚመች ነገር ማድረጉ ገዢው መደብ ይሄ ልማት ሊባል አይገባም የኦሮሞ ህዝብ ደግሞ መሬቱን ተነጥቆ የሚሰጠው ገንዘብ በጣም አነስተኛና ከ1974 በራሱ ያነሰ ነው በባላባ
በአባቱ ዘመን በእት ይዞታ ባላባት ተይዞ በነበረበት ጊዜ ከሚያመርተው ሲሶን ያገኝ ነበር 1/3። አሁን ግን አንዳንድ ቦታ ለምሳሌ ለገጣፎ አካባቢ 1 ካሬ ሜትር በ17 ብር ካሳ ነው የተሰጣቸው በጉልበት ለተፈናቀሉ ገበሬዎች እያንዳንዷን ካሬ ሜትር ግን 17000 ነው የሸጡት እነሱ 1/1000ኛ ወይንም 0.01% ነው የሚያገኘው ማለት ነው ከዛ ራሱ ያነሰ የሚደረገው ነገር ላለፉት 50 አመታት ሲደረጉ የነበሩትን የመሬት ጥያቄ የኢኮኖሚ ጥያቄ የማንነት ጥያቄ የራስን ራስ የማስተዳደር ጥያቄ በሙሉ የሚቀለብስና አደገኛ ወደሆነ ሁኔታ የሚያመራ ነው የኦሮሞዎች በሚችለው መንገድ በሙሉ የተነጠቀው መሬቱን በማታለልም ይሁን በማስፈራራት 27% በማስፈራራት ነው ሌሎቹ ደግሞ ካሳ ይሰጣቸዋል ተብሎ ነው ከዚህ በፊት የተነጠቁትና ይሄንን ነገር መሬቱ ሊመለስለት ይገባል አምራች የሆኑ ድርጅቶችም በዛ ከዛ በሚገኘው ትርፍ ውስጥ እዛ ላይ የነበረው ህዝብ ሼር ሆልደር መሆን አለበት እዛ ካልሆነ በዛ ሀገር ውስጥ አደገኛ የሆነ ግጭት ሊቀጥል ይችላል በያስባለሁ ከዚህ ጋር እስኪ አንድ ግልጽ እንድታረጋው የምፈልገው ነገር ሼር ባላባት ወይም ባለቤት ሊሆን ይገባል የምትለው ነገር አለ ያነሳው ነገር አለ መጨረሻ ላይ ከኢንቨስተሩ ጋራ ነው ሀብት ሊካፈል የሚችለው ገበሬው ማለት ነው እስ እንዴት ሊሆን ይችላል ገበሬው ምን ያህል አቅም ኖሮት ሊጠይቅ ይችላል አንደኛ አንድ ኢንቨስትመንት የሚባለው አንድ ኢንቨስትመንት 3 መሰረታዊ ግባቶች አለ ወይ ፋክተርስ ወይ ኢንፑት ነው መሬት ነው ሁለተኛ ካፒታል ነው ሶስተኛ የሰው ጉልበት ነው መሬት ከሁሉም ነገር ውስጥ ዋነኛ ዋጋ ያለው መሬት ነው አንድ ሰው አንድ መሬቱን አሳልፎ ሲሰጥ ዛሬ ብቻ ሳይሆን የወደፊት በብዙ አመት የሚቆጠረውን አሁን ይዞታው ነው የሚሰጠው የልጆቹንም የልጅ ልጆቹንም የወደፊቱን ነው የሚሰጠው አንተ አንድ ቦታ 1000 አመት የዘር ማንዘሮች ሊኖሩ ይችላሉ እሱም በሙሉ ነው የምትሸጠው ስለዚህ ያን ወደ ገንዘብ ተመልሰው ሚሊዮኖችም በሚሊዮኖችም ዋጋ የሚሸጥ ነገር አይደለም በየትኛው ሀገር ውስጥ ካለው ኢንቨስትመንት ውስጥ አንድ ካምፓኒ ካለው ነገር ውስጥ ከፍተኛ ዋጋ ያለው መሬት ነው መሬት ተብሎ ገንዘብ ይዘው ከሌላ ቦታ የመጡ ሰዎች እዛ ላይ የማምረቻ ፋብሪካ ኦር የማምረቻ ድርጅት ሰርተው ከዛ ትርፍ ያገኙ በሰላምና በምቾት የሚኖርበት ሁኔታ ነው እየተፈጠረ ያለው ይሄኛው በጣም ፍትሃዊ ያልሆነ የዝርፊያ ስራ ነው መንግስት ይሄንን ነገር እንደገና አይቶ ለልማትም ለህዝቡ የሚያስብ ከሆነ እውነትም ያ ህዝብ ከልማቱ ተጠቃሚ መሆን አለበት የሚባል ከሆነ ያ እዛ መሬት ላይ ያለው ህዝብ በመሬቱ ላይ አስፈላጊ ሆኖ የማምረቻ ድርጅቶች ሲሰሩ በዛ የማምረቻ ድርጅቶች ውስጥ በግለሰብ ደረጃ ሊሆን ይችላል እንደ መሬቱ ሁኔታ በግሩፕም ደረጃ ሊሆን በዛ ካምፓኒ ውስጥ ከፍተኛ ሼር ሆልደሮች ከፍተኛ ገንዘብ የሚያዋጡት ከፍተኛውን ካፒታል ያዋጡ እነሱ ናቸው ሜጀር ፕሮዳክሽን ፋክተር ነው መሬት ከፍተኛውን የሚያዋጣው ከፍተኛውን ትርፍ ከዛ መካፈልና የራሱንም የልጆችንም የልጆቹንም ኑሮ የሚቀጥልበት ሁኔታ እንዲፈጠር መንግስት ራሱ ያንን ነገር ማድረግ አለበት ያንን ማድረግ ከሆነ ዛሬ ላይ ሆነ ይችላል የኦሮሞ ህዝብ እስከመጨረሻው በትግሉ ያንን ነገር ያገኘዋል ከዚህ በፊት ደግሞ ምንም ዋጋ ያለው ነገር ሳይሰጣቸው ተፈናቀሉ ሰዎችም ተገቢውን ካሳ ተከፍሏቸው የነሱም ብቻ ሳይሆን የልጅ ልጆቻቸውን የሚያኖር ሁኔታ የሚፈጠርበት ሁኔታ አሁን ካሉበት ሁኔታ የተሻለ ኑሮ የሚኖሩበት ሁኔታ እነሱ መሬት ላይ መጥተው ኢንቨስተር የሆኑ ሰዎች የሚኖሩት የተመጣጠነ ኑሮ የሚኖሩበት ሁኔታ እንዲፈጠር ማድረግ አለበት ያንን ማድረግ ከሆነ የኦሮሞ ህዝብ ዛሬ ይሄንን ኬዝ ኮርት ወስዶ ላስፈጽሞ ይችላል ምክንያቱም እሱን ያንን ነገር ሊያስፈጽም የሚችል ነፃ የሆነ ፍርድ ቤት የሌለበት ሀገር ነው ግን የኦሮሞ ህዝብ በትብብሩ በኃይሉ በትግሉ ወደፊት ያንን መብቱን ያስከብራል ያምናለው አሁንም ያንን ትግሉን መቀጠል አለበት መልካም የመጨረሻ ጥያቄ ላረግ የምፈልገው የአዲስ አበባና የኦሮሚያ ችግር እንዴት ሊፈታ ይችላል ትላለህ ገረሱ የአዲስ አበባና የኦሮሚያ ችግር
ባለው የስልጣን ያልተመጣጠነ የስልጣን እና የኃይል ሚዛን የፌደራል መንግስቱ የማይገባውን ስልጣን በኦሮሚያ ውስጥ ያገኘ ያለበት ሁኔታና የአዲስ አበባ እዛ መኖር ለኦሮሞ ህዝብ ጥቅም ሳይሆን ጉዳት እየሆነ ያለበት ሁኔታ ነው ያለው ስለዚህ አስተዳደሩ ተመልሶ የኦሮሚያ ስር መግባት ያለበት ነው የሚመስል ነገር እዛ ውስጥ የኦሮሞን ህዝብ ወክላለሁ ብሎ ስልጣን ላይ ያለው ድርጅት የሚመልሰው ክሌም ማድረግ ያለበትና የአዲስ አበባ የራሱ አስተዳደር የራሱ ሜየር ሊኖረው ይችላል በኦሮሚያ ውስጥ የሚተዳደርበት የኦሮሞ ህዝብ በቋንቋው እዛ ሀገር ውስጥ የሚገለገልበት የኦሮሞ ህዝብ በትምህርት ቤት ውስጥ በቋንቋ የሚማርበት የኦሮሚያ ዋና ከተማ ናት የፌደራል መንግስቱ ብቻ አይደለችም የፌደራል መንግስቱ በአዲስ አበባ ውስጥ ያለው ጥቅሙና መብቱ በህግ ገደብ የሚያገኝበት እና ስፋቱ የኦሮሞ ህዝብ በማይጎዳ መንገድ በሚጥም መንገድ የሚሰፋ ከሆነ የሚሆንበት ሁኔታ የሚፈጠርበት ሁኔታ መፈጠር አለበት የኦሮሞ ህዝብ ብዙ ጊዜ የሚቀርበው ሌሎች እዛ ውስጥ ስለሚኖሩ የኦሮሞ ህዝብ ሌሎችን አስተናግዶ ተባብሮ በኦሮሚያ ላይ ዲፔንድ ሆኖ ነው የሚኖሩት ሌሎቹ መብታቸው ሊከበርላቸው ይገባል ምንም ጥያቄ የለው ግን የነሱ መብት ማክበር ማለት የኦሮሞ ህዝብ መብት መጣስ የኦሮሞ ማንነት መንካት የኦሮሞ ህዝብ ጥቅም ላልታወቀ ጊዜ እየተጎዳ መቀጠል አለበት ማለት አይደለም ስለዚህ የፌደራል መንግስቱ አዲስ አበባ ውስጥ ያለው ጥቅሙ እና መብቱ በህግ መገደብና የኦሮሞ ህዝብ የከተማውና የሀገሩ ባለቤትነቱ ሊመለስለት ይገባል ብያስባለሁ እንግዲህ ገረሱ ካገኘው ሃይቀር አንድ ጥያቄ ላክልና እንሰነባበት የኢትዮጵያ መንግስት ማስተር ፕላኑን ለማውጣት ወይም እንደው ያነሳሳው ምን ይመስልሃል ለምን ነው ይመስልሃል እንደው እንደሚመስለኝ የኢትዮጵያ መንግስት ቢያት ይሄንን ማስተር ፕላን ለማውጣት የተነሳሳው አንደኛ በዚህ ሰዓት ነው እየወጣ ያለው የሚል እምነት የለኝም ለረጅም ጊዜ ተሩበት የነበረው ነው ይሄኛው ደግሞ ስትራቴጂክ የሆነ የረጅም ጊዜ ህልማቸውን ለማስፈጸም እያደረጉት ያለ ነው የሚመስለኝ አንደኛ በዛ ሀገር ውስጥ ሁሉ ጊዜ ቀጣይ በሆነ መንገድ ገዢ የሆነ መቀጠል ይፈልጋሉ እንደዛ ለማድረግ የኦሮሞን ህዝብ ማድከም ነው ያለባቸው የኦሮሞን ህዝብ ማድከም የኦሮሞ የኢኮኖሚ ኃይል ሊሆኑ የሚችሉ ነገሮችን ቀስ በቀስ ማመናመን የኦሮሞን ህዝብ ቁጥርም በረጅም ጊዜ መቀነስ የኦሮሞ ህዝብ ማንነትና ቋንቋ ማድከም እንደ ስልት የተያዘ ነው የሚመስለኝ በዚህ ውስጥ ምክንያቱም ይሄ ከተማ በሰፋ ቁጥር እዛ ውስጥ የሚተካለለው ህዝብ ይሄ ማስተር ፕላን የሚባለው ራሱ ኦሮምኛ የሚናገር ማስተር ፕላን አይደለም ለኦሮሞ ህዝብ ልማት ነው ተብሎ የተጻፈው እሱ ራሱ በአማርኛ ነው ኦሮምኛ የሚናገር ማስተር ፕላን አይደለም ስለዚህ እዛ ውስጥ የሚተካከለለው 5.7 ሚሊዮን ህዝብ ነው የሚተካከለለው አዲስ አበባውን የተመሰረተችበት 54,000 ሄክታር መሬት ላይ ነው ስታድግ እንደተባለው ካደገች 1.1 ሚሊዮን ሄክታር ነው የሚሆነው 20 ጊዜ ነው የምታድገው ወይንም ደግሞ በ1000% ነው በ2000% ነው የምታድገው አሁን ካለችበት በጣም ያልተመጣጠነ እድገት ነው ይሄንን የሚያክል ሀገር የሚያክል አውሮፓ ውስጥ ሀገር የሚያክል ቦታ ነው ከተማ እያደረጉ ያሉት ይሄ መሬት እዛ አካባቢ ያለው መሬት በየጊዜው ከተማ በሰፋ ቁጥር የዋጋው እየጨመረ ነው የሚሄደው ከዛ ትርፍ ማግኘት ይፈልጋሉ ክራይ መሰብሰብ የሚሉት እነሱ ሬንት ሴኪንግ የሚሉት ምንም ነገር ሳያመርቱ መሬቱን ብቻ በመቆጣጠርና ለሰው አሳልፈው በመሸጥ ከዚህ ትርፍ እያገኙ ያሉ የቲፒኤልኤፍ እና ከሱ ጋር ተያያዙ ቱጃሮች አሉ ስለዚህ ይሄንን ነገር መዝረፍ ይፈልጋሉ እዛ ውስጥ የሚተካለለው ኦሮሞ በሂደት ሌሎች እየሰፈሩበት በሰፋሪ እየተተካ እዚህ ያለው በደህንነት ስለሚማቅቅ ድምፁ እንዳይሰማ ቁጥሩ ያነሰ ዲሞግራፊክ ቼንጅ እንዲፈጠር ይፈልጋሉ የኦሮሞ ህዝብ ድምጽ እንዲያንስና የሌሎች ድምጽ እዛ ውስጥ እንዲጨምር ማድረግ ይፈልጋሉ ሌላው ደግሞ ላለፉት 23 ዓመት በመንግስት ስም አርገር በተዘረፈው ገንዘብ በኮራፕሽን ከውጪ በሚመጣው እርዳታ ቢሊዮነር የሆኑ ሰዎች በጣም በስተዋል ከመንግስቱ ጋር ተያያዙና የመንግስቱ ኮር የሆኑ እነዚህ ሰዎች ይህንን ገንዘብ ያፈሱበት ቦታ ይፈልጋሉ አከማቹትን ካፒታል ባልተገባ መንገድ ጀስት ባልሆነ መንገድ አከማቹትን ገንዘብ የሚያፈሱበት ቦታ ይፈልጋሉ ስለዚህ የሰፋ መሬት ነው የሚፈልጉት ባንጋሎ የሚሰሩበት ቦታ ይፈልጋሉ ስለዚህ ይሄ አቅም የለውም ብለው የሚያስቡት ድምጽ የለውም ብለው የሚያስቡትን ለሺህ አመታት የኖረበትን መሬት አፈናቅለው
በልማት ስም ወስደው አሁን ያከማቸው ያሉትን ካፒታል የበለጠ ማከማቸት አሁን ያላቸውን የኃይል ሚዛን የበለጠ በከፍተኛ ደረጃ ጠብቀው ወደፊት ማስከተል ስለሚፈልጉ ነው የሚመስለው በዚህ ሰዓት ይሄንን ነገር ያወጡትና ይሄ ነገር የረጅም ጊዜ ሂደት ያለው የኦሮሞ ህዝብ የራሱን የማስተዳደር ኃይሉን ለማድከም ቋንቋውን ለማድከም ማንነቱን ለማጥፋት እና ክልሉን ለማፍረስ ላለፉት 50 ዓመታት የተደረጉትን የራስን በራስ የማስተዳደር ማንነትን የማስመለስ ባህልን የማስጠበቅ ቋንቋን የማስጠበቅ የኢኮኖሚ ኃይሉን መሬቱን ለማስመለስ የተደረገው ትግል በሙሉ የሚቀለብስና ከ1974 በፊት ወደ ነበረበት ቦታ የሚመለስና በጣም አደገኛ የሆነ ነገር ነው ይሄንን ነገር የሚያስከትሉ ከሆነ አሁን አቅም አለን ብለው አሁን ኃይል አለን ብለው የሚያስከትሉ ከሆነ የኦሮሞ ህዝብ እንደማንኛውም የዓለም ህዝብ ይሄንን ጥቅሙን ይሄንን ማንነቱን ይሄንን ክብሩን የተነካውን ክብሩን ለማስመለስ እንደሚታገልና እዛ ሀገር ውስጥ የማይታሰብ አይነት ግጭት ሊመጣ እንደሚችል ሊያስቡና የሚያደርጉት ነገር ሊቆጠቡ ይገባል ለህዝቡ ክብር ያላቸው ለራሳቸው ህዝብ ጥቅምና ሰላም የሚያስቡ እዛ ሀገር ውስጥ ሰላም እንዲኖር ህዝቦች መካከል ቅራኔ እንዳይፈጠር የሚፈልጉ ከሆነ የህዝቡን መብት ማክበር ያለባቸው ነው የሚመስለኝና ከዚህ ነገር እንዲቆጠቡ ነው ማሳሰበው መልካም ገረሱ በሁለት ደቂቃ ውስጥ ልታስተላልፍ የምትፈልገው መልእክት ካለ እድሉ ልስጥና እንሰናባበት ለመጨረሻ የምፈልገው መልእክት የኦሮሞ ህዝብ አሁን በሚገባው መንገድ እየታገለ ነው ያለው ባለበት ድምጹን እያሰማ ነው የሚጎለው ነገር አንድ አለ የተደራጀ ኃይል አሁንም ይጎለዋል የተደራጀ ኃይል ቢኖረው ኖሮ እንደዚህ ጥቅሙን እንደፈለጉ ቤቱን ባለቤት እንደሌለው ሰው በየጊዜው የሚዘርፉ ክብሩን የሚነኩ ብትወድም ባትወድም የሚባልበት ሁኔታ የሚፈጠር አይመስለኝም ስለዚህ የኦሮሞ ምሁራን የኦሮሞ ተማሪዎች የኦሮሞ ህዝብ በሰፊው ህዝብ አሁን ያለውን የመነሳሳት አቅሙን ተጠቅሞ የተደራጀና ጥቅሙን ሊያስከብር ካለው አደጋ አሁን ያለበት ሁኔታ የመኖርና ያለመኖር ሁኔታ ውስጥ ነው ያለው ቋንቋውን የማስቀጠልና ያለማስቀጠል ሁኔታ ውስጥ ነው ያለው የኢኮኖሚ ጥቅሙን የማስከበርና ያለማስከበር ውስጥ ሁኔታ ውስጥ ነው ያለው ከሱ እንጀራ ቀምጠው ነው አንተ የሚገባ ብለው ከዚህ በላይ አስፈልግም በቃ ለልማት ነው ብለው አንተ ከፈለክ ሙት አይነት እየተባለ ያለበት ነው ይሄ በጣም ንቀት ነው የትም ሀገር ተደርጎ አይታወቅም እንደዚህ አይነት ነገሮች ተደርገው የሚታወቁት አውስትራሊያኖች ነጮቹ አቦርጂኖሶችን ሲያፈናቅሉ የተደረገበት ሁኔታ ነው አሜሪካኖቹ ሬድ ኢንዲያንሶችን ያፈናቀሉበት ሁኔታ ነው እየተደረገ ያለው የህዝቡ ቁጥር ያልተመጣጠነ ሆኖ የዛኔ አይነት ጥፋት እያየን አይደለም እንጂ እንደዚህ አይነት አደጋ እየመጣበት ነው የመኖርና ያለመኖር ሁኔታ ውስጥ ነው ያለነው የተደራጀ አቅም ያለው ተቋም እንደሚያስፈልግ አውቀው ይህንን ችግር ለመፍታት አሁን ካለው አደጋ ጋር የሚመጣጠን አቅም ያለው ድርጅትና ተቋም ለመፍጠር ህዝቡ ማሰብ ያለበትና በዚህ ላይ በደንብ መስራት ያለበት ነው የሚመስለኝ ያንን ነገር ካደረገ የትኛውንም ጨቋኝ ኃይል ማስቆም ይችላል ብዬ አስባለሁ መልካም አቶ ገረሱ አመሰግናለሁ ሳይማር ያስተማረን ሳይበላ ላበላን ምስኪኑ ደሃ ገበሬ ከጎኑ ልንቆም ይገባኛል ችግር እንዳለ ይገባናል በውጭ ያለው የኦሮሞ ዳስፖራ በምቾት ላይ ቢኖርም ግዴለም ዝቅ እንበል እስኪ ከዚህ ከደሃው ተማሪ ጋራ አብረን እንቁምና ድምጽ ለሌለው ድምጽ እንሆን ከያ ኦሮሞ ዘፈኑ ይቀጥላል አየር ላይ ያለ Nos volverá ya ni cosimera tu paganos pierna turune walgara gaila mego ali kudi sagabata nari bati kapsoni jira jude nos volverá ya ni cosimera tu paganos pierna turule walgara gaila mego ali kudi sagabata nari bati kapsoni
injifannee gallu tokko taane galtu firaanne. Yoo jibuun biyyaa baanne qabsoo keessa faffacane. Oboko injifannee gallu tokko taane galtu firaanne.